በህይወታችን የተሰራ ብዙ ነገር አለ። ታሪክ ያለን ሰዎች ላይ ሴቶቹ እጮኛ ከውጭ ሲያመጡ እኔ የምመክረው ሴቶቹ ወንዶቹ ጋር እንዲሄዱ። አይታችሁ ከሆነ ብዙ ቤቶች ላይ ያለው ችግር መንፈሳዊ ችግር ነው። ባትናገሩት ቤታችሁን የማይጎዳ ተናግራችሁት ቤታችሁን የማያንጽ ነገር ለምን ትናገራላችሁ? ለመካሪው ለእግዚአብሔር ሚስጥራችንን ችግራችንን መንገር። መጽሐፍ ቅዱስ በአይምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እኛ ቤት ልጆች የእግዚአብሔር ስጦታ ናቸው። ዲክታተር እናት ያሳደገቻት ሚስት ምን አይነት ሚስት ነው የምትሆን? ሌላኛው ችግር ማህበራዊ ችግር ይባላል። መንፈሳዊ ብለናል፣ ስጋዊ ብለናል፣ ማህበራዊ ችግር ይባላል። ያ ማህበራዊ ችግር ያው ሁላችንም የኖርነው ማህበረሰብ ውስጥ ነው አይደል? ማህበረሰብ ነው ያኖረን። የማህበረሰብ የቤተሰብ የሀገር ውጤቶች ነን አይደል? እንጂ ከሰማይ እንዲዝንብ ብለን የመጣን ሰዎች አለ። ያሳደገን ቤተሰብ አለ፣ ያሳደገን አካባቢ አለ፣ ሰፈር አለ፣ ትምህርት ቤት አለ፣ ተቋማት አሉ፣ እምነት ተቋማት አሉ፣ ሚዲያ አለ። በህይወታችን የተሰራ ብዙ ነገር አለ። ታሪክ ያለን ሰዎች ብዙ ጊዜ ሲናገር ሰምታችኋል። እኔ ሌባ ነበርኩ፣ ታሪክ አለኝ፣ የዱርዬነት ታሪክ አለኝ። ስለዚህ ያ ማህበራዊ ፕሮብሌም ነው። በህይወታችን ውስጥ ስንኖር ያለፍንባቸው ማህበራዊ ፕሮብሌሞች አሉት። መታው ትዳር ውስጥ ችግር ይፈጥራሉ። ትዳር ውስጥ ድረስ ገብቶ በሽታ ሊፈጥር ህመም ሊፈጥር ይችላል። ያ ህመም ምንድነው የሚባለው ካልከኝ መንፈሳዊ ህመም ይባላል። መንፈሳዊ ህመም ይባላል። ግዴለሽ ሆነን በመኖር የለመድን ሰዎች መተን መንፈሳዊ ቀበሌም ግዴለሽ ሆነን መኖር ስንጀምር ፕሮብሌሞች እየተከሰቱ ይመጣሉ። በተለይ ክርስቲያኖች አብረን ጌታን ማናመልክ ከሆነ አብረን ጌታ ፊት ማንጸልይ ከሆነ አብረን እግዚአብሔርን ቃል ማንሰማ ከሆነ አብረን መኖር በጣም ይከብደናል። አብሮ ማይጸልይ አብሮ ማያመልክ አብሮ እግዚአብሔርን ቃል ማይሰማ ትዳር አብሮ ለመኖር በጣም ነው የሚቸገረው። አብሮ ለመኖር በጣም ይቸገራል። ስለዚህ አብራችሁ ነው። እኔ ሁሉ ጊዜ እናገራለሁ። እኛ ጋር በተለይ ሴቶቹ እጮኛ ከውጭ ሲያመጡ እኔ የምመክረው ሴቶቹ ወንዶቹ ጋር እንዲሄዱ ሰሚት እንዲያደርጉ ከወዲሁና እኛ ጋር ለበዛ ቸርዬ ጋር ካልመጣ ምናምን እንዲሉ አልፈቅድ። ወንዶቹ ደግሞ ወግ ነው ወደ ቤቱ ያመጡ ብዬ አስባለሁ። በፈቃደኝነት ከመጡ ችግር የለም። በኃይል ግን እንዲሆን አላረገ። አብረው እንዲያመልኩ። አንዳንድ ጊዜ አይታችሁ ከሆነ ብዙ ቤቶች ላይ ያለው ችግር መንፈሳዊ ችግር ነው። አንዱ እሳትነን የሚል ቸርች ያመልካል። እሳትነን እኛ እሳትነን እኛ መንፈስነን ምናምን የሚሉ ሰዎች ጋር ያመልካል። አንዱ ደግሞ እኛ ሰውነን አስብ። ሁለቱ እንዴት እንደሚኖሩ ሁለቱም የሚማሩባቸው ትምህርት ቤቶች ወይም የሚሰሙት ነገር የተለያየ ይሆንና ቤት አብሮ ለመኖር በጣም ይቸገራሉ። አንዱ ጠርምሰናል በእምነት ነው ጨብጠው ሚል እነቀው ዝለልና ቅለበው ምናምን ሚል ይሰማል። አንዳንዱ ደግሞ የመርህ ነው ትሰራለህ፣ ትነግዳለህ፣ ታጠራቀማለህ፣ ሴፍ ታደርጋለህ፣ በስነ ስርዓት ትኖራለህ ሚል ይሰማል። ይሄ ሁለቱ በጣም ለመኖር በጣም ነው የሚቸገር። መንፈሳዊ ችግር ነው የሚባለው። ስለዚህ መንፈሳዊ ችግር የሚፈታው መንፈሳዊ በሆነ መንገድ ቁጭ ብለን የእግዚአብሔርን ቃል ተምረን እንደ እግዚአብሔር ቃል ነገር ችግሮቻችንን ፈተን። ማህበራዊ ችግር የሚባለው እንዳልኳችሁ ነው። አንዳንድ ሰው ሲኖር ችግሩን ላገኘው ሁሉም በመንገር ያደገ ሰው አለ። የገጠመውን ነገር አንቺ ሰማሽ እንደዚህ ሆኜ ለየው በየፌርማታው ታክሲ ለማያውቀው ሰው ሁሉም ይነግር ሰዋል። ችግሩን ፌርማታ ላይ ሁሉም ያወራ ሰዋል። አይታችኋል? እንደዚህ አይነት ሰው አለ። አሁን እንደዚህ አይነት ሰው አግብቶ ልክ እዚህ ቀበሌ ሲመጣ ለሁሉም ሚስጥሩን ያወራል። ጸልዩልኝ ለ40 ሰው ይነግራል። 40ው ለ80 80ው ለ200 ከዛ በአንድ ጊዜ የኢትዮጵያ ሕዝብ ይሰማና ከሐረር ይደወልልሃል። ሰማን እኮ ኬዝ ተብለ ዝርግርክ ሰው አለ። ይሄ እኮ ማህበራዊ ችግር ነው። ሰው ይዞት የመጣው ማለት ምንም በቀላ ያገኘው ሁሉ ከሚስጥር የሚያወራ የሆነውን ሁሉ የሚያወራ ሰው አለ። የሚያንጸውንም የማያንጸውንም የሚጠቅመውንም የማይጠቅመውንም ዝርግፍግፍ የሚያደርጉ ሰዎች አሉ። እንደዚህ አይነት ዘርጋፊ ሰዎች ቤታቸውን ይረብሻሉ። አንዳንድ ባልም ሚስትም ያሳዝነኛል። እኔ ካውንስሊንግ ሲመጡ መከራለሁ። ምንድነው የሆንከው? ይሄን አትንገራት እለዋለሁ። አያንጻትም። ባትናገሩት ቤታችሁን የማይጎዳ ተናግራችሁት ቤታችሁን የማያንጽ ነገር ለምን ትናገራላችሁ? ምን ይጠቅማል? ያለፈ ታሪክ። አሁን ብዙ ሰዎችን እየረበሸ እያወካ ያለው ነገር ያለፈ ታሪክ። እንደ ቀልድ እረተው እያለች ተሰማውና እቤት ከገቡ በኋላ እረተው ይቀጥላል። የተቀየረ የማይመስል ሰው አለ። እና የማይነገሩ ነገርን የሚሰወሩ ነገሮች አሉ። ማናገር ምንም አይጠቅሙ። የሚያንጽ ቤታችንን የሚያንጽ ልጆቻችንን የሚያንጽ ትዳራችንን በደንብ የሚያንጽ ከሆነ እንነጋገር። የማይጠቅም ነገር አሁን አንዳንዶቻችሁ ቤታችሁ የታመመበት አንዱ ምክንያት ይሄ ነው።
ራስሽ በገዛጅሽ ለፍልፈሽ ነግረሽው ሌሊት እየተነሳ ፍጥጥ ብሎ ያይሻል። ስትነቂ ይፈጥ በኢየሱስ ምን ነው ስትለው ያ ነገር እኮ ትዝ ብሎኝ ይልሽ። አያችሁ የማይነገሩ ነገሮችን ነግረን ቤታችንን ማወክ የለ። ቤታችንን እንደሚያንጽ እርግጠኛ ያልሆንንበትን ነገር መናገር የለብንም። አንዳንድ ነገሮችን ደግሞ እንደው የከበዱ ነገሮች ካሉ ለሚቀርቡን ሰዎች እንደው ለእግዚአብሔር ብንነግር ጥሩ ነው። በግል መጀመሪያ ለእግዚአብሔር እግዚአብሔር መካር አምላክ ነው። አሜን። ኢሳይያስ እንደሱ ነው ይነገረናል። የሚመጣው ጌታችን ኢየሱስ ክርስቶስ ድንቅ መካር አይደለም ይለው ኃያል አምላክ የሰላም አለቃ ይሄ መካር አምላክ እንዳለን አውቀን ለመካሪው ለእግዚአብሔር ምስጢራችንን ችግራችንን መንገር ያለፈ አሰስ ገበሱ ብዙ ጠቃሚ ስለማይሆን ቤታችንን መጠበቃል። የጋብቻ ውስጥ ችግር አንዱ ይሄ ነው። ያለፈ ታሪክ አሮጌ ታሪክ የሚነገር የማይነገረውን ሳናቅ ዝም ብለን ዘርግፈ ነው ፎልደሩ እንዳለ ከፍተ ነው በቃ ሁሉም ሰው እንደዛ አንዱ አንዱን እንዲያስበው የሚሆንበት ምክንያት ይፈጠራል፣ ችግር ይፈጠራል። ስለዚህ ምንድነው ፓስተር ቸር የሚሻለው የሚመርጠን ቤታችንን የሚያንጸውን ጥሩ ነገር መነጋገር። አንዳንዱ ምናልባት የተደበቀ ከሆነ የተደበቀ ፈንጅ ከሆነ መቀበታውቁ ስለማይቀር በቀላሉ ሊታይና ሊታወቅ የሚችል ነገር መነጋገር ቤታችንን የማይጎዳው ጌታችንን የሚጎዳ ብረታችንን የሚጎዳ ነገር ከሆነ ግን ባንነጋገረው በጣም ጥሩ ነው፣ ግልጽ ነው። ስለዚህ ሳትጋቡ የነበሩ የግል አስተሳሰቦቻችን ደግሞ ሳንጋባ በፊት የነበረውን በየግል እናስባቸው የነበሩ ነገሮችን ደግሞ እዚህ ከመጣን በኋላ መቀየር አለብን። እንደ እግዚአብሔር ቃል አሮጌ አስተሳሰብ የድሮውን ሳንጋባ በፊት የምናስባቸው የየግል አስተሳሰቦቻችን መተን በእግዚአብሔር ቃል ማስታረቅ መቻል አለብን። መጽሐፍ ቅዱስ በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በየግላችን እናስባቸው የነበሩ አስተሳሰቦች በየግላችን የነበረውን ይዘን መቀጠል አንችልም። ከመጣን በኋላ በየግል ያለን አስተሳሰብን እዚህ ውስጥ እንከተውና የጋራ ወደሚሆንበት ወደ እግዚአብሔር ሐሳብ ማምጣት መቻል አለብን። ሁሉ ጊዜ እዚህ ጋር መጥቼ የምናገረው ነገር አለ። የወንዱና የሴቱ አለ። ትዳር የሚያደርገው ማን ነው ብለናል? እግዚአብሔር። በቃ አለቀ። አሁን እሷም አስተሳሰባቸውን ይዘው ከመጡ በኋላ መቀየር ያለባቸው በእግዚአብሔር ሐሳብ ነው። በእግዚአብሔር ሐሳብ ይቀየራል። በፊት ይሄም ኑሮ ነበረው እሷም ኑሮ ነበራት። ከመጡ በኋላ በእግዚአብሔር ሐሳብ ይቀየራል። የእግዚአብሔር ሐሳብ ምንድነው ካላችሁ መጽሐፍ ቅዱስ ማንም በክርስቶስ ኢየሱስ ቢሆን ምንድነው የሚለው? በሉልኝ። ምንድነው? አዲስ ፍጥረት። አሮጌው ነገር ሁሉ ምን አድርጓል? እነሆ ስንቱ ነው አዲስ የሆነው ሁሉ። ስለዚህ አሁን በአዲስ ማንነት ነው መተዋወቅ ያለብን። የ89 ግን እያልካለ በአዲስ ከዚህ ትዳር ውስጥ ያላችሁ ሰዎች በአዲሱ ማንነት ተዋወቁ። በአዲሱ ማንነት ካልተዋወቀን እኮ የኔ ሚስት በቃ ጧትና ማታ ልትፈራኝ ነው ጨቡ ነበርኩ ብያቸዋል። ማጅራት መቼ ያንቀኛውን እያለች ስትፈራኝ ማለት ነው። አያችሁ አይሆንም። ስለዚህ በአዲሱ ማንነት እርስ በርሳችን መተዋወቅ አለብን። ይሄ ማህበራዊ ችግር ነው። ያደግንበት ማህበረሰብ የሰጠን አስተሳሰቦች አሉ። ሚስትን ጠበቅ አድርገህ መያዝ ነው እያሉ ከነገሩ እሱን ይዘህ ነው የምትመጣው። ፊት አትስጥ፣ ተከታተላት። ሰው መድብ የሚል ሰው አለ። እንደዚህ የሚመድቡ ሰው ተመድበው የታክሲ ኮንትራት እየከፈሉ እየተገባቸው ተወጣቸው የሚጫወቱ ሰዎች አሉ። የማህበረሰባው የነገረን ነገር አለ። ጎረቤትህ ሚስቱን እንዴት አንድል እንዳደረገ ስታይ ነው ያደግከው። እሱን ይዘህ እዚህ አፕላይ አታደርገው። እዛ ያየኸውን እዚህ አትደግመው። እናንተ ቤት አባትህ እናትህን ያደረጉትን ነገር መታ አትደግመው። እናትሽ አባትሽን እንዴት እንዳሽከረከሩ እንዳየ እሱን አይደገምም። እዚህ በአዲሱ ዓለም ነው የምንኖረው። አሜን ነው ወይ? ማንም በክርስቶስ ቢሆን ምንድን ነው በሉልኝ? አዲስ ፍጥረት ነው። ስንት ሰው አዲስ ሆኗል? በቃ አዲስ ማለት ነው። አዲስ ማለት አሮጌው ታጥቦ አይደለም። አዲስ ያልነበረ ማለት አዲስ ፍጥረት ሆኗል። ይሄ አዲሱ ፍጥረት በምን የተቃኘ? በእግዚአብሔር ቃል አለቀ። ማህበራዊ ችግሮቻችንን መተን እዚህ መንፈሳዊ ጉዳት እንዲያመጡ መፍቀድ የለብን። እኔ ብዙ ጊዜ ስናገር ሰምታችኋል። የኔ አባት እናቴ አንቱ ነው የምትለው። አሁን ማህበራዊ ችግር ነው ይሄ ችግር። አንቱ ነው የምትለው። አንዳንዴ እግሩን ታጥበዋለች። የኔ እናት 9 ወልዳለች። በማገዶ እንጀራ ትጋግራለች። በእንስራ ውሃ ትቀዳለች። ራሷ ልጅ ብታበስለው ያ ሁሉ ንፍጣም የምታጥበው እሷ ናት። እኔ አንድ ቀን ገላዬን አጥቦኝ አቅም የኔ አባት ከመስሪያ ቤት መጣ፣ እግሩን ይታጠባል፣ ጋቢ ይለብሳል፣ ቁጭ ይላል። የሆኑ ባትሪ ድንጋዮች ከብቅል ጋር የተሰጡ ባትሪ ድንጋዮች አሉ፣ ኤቨሬዲ ድንጋይ። እሱ ተለቅሞ ይመጣና ይጠረግና ይከተትለታል። ከዛ ሬዲዮውን ይስባል፣ ያለ ቻናል ይፈልጋል።
11 ምናምን ስለምት የሆነ የጀርመን ዶቼ ቬሌ ምናምን እሱን ይሰማል። በረሲ እንኳኳ ተንኳኳ አልሰማሽም ሚል ነው። የኔ አባትና የኔ እናት በሁለት አልጋ ነው የሚተኙት። አይገርም? እኛ ቤት ልጆች የእግዚአብሔር ስጦታ ናቸው። እኛ ቤት ነው ስጦታ ቢሆነው እናንተ ቤት አለ። የምሬን እኮ ነው የምልህ። አባታችን ሁለት ልጅ ይዞ ይተኛል እዚህ ጋር፣ እናታችን እዛ ጋር ሁለት ይዛለ፣ የተረፍነው መሬት እንረፈረፋለን። በቃ ይሄ ነው እኛ ቤት። ምንድነው አሁን ካደኩ በኋላ ገባኝ። የኔ አባት ሚስቱ ጋር መሄድ ሲፈልግ የሁላችንም መተኛት እርግጠኛ መሆን አለበት። በገዛ ትዳሩ በጨለማ ቲያትር ይሰራል ማለት ነው። አሁን እዚህ ቤት ያደገ ልጅ ምን አይነት አባት እንዲሆን የጠበቃችሁት? እዚህ ቤት ያደገ ልጅ ምን አይነት አባል ይሆናል? ሚስቱ አንቱ የምትለው ሰውዬ ያሳደገው ሰውዬ ምን አይነት አባትና ባል ነው የሚሆነው? እግዚአብሔር ያሳያችሁ። እሱን ይዤ ብመጣ ጋቢ ገዛለሁ፣ ሁለት አልጋ ገዛለሁ። አንተ እኔን ነው አንተ የምትይው እያልኩ አንቱ ይሄ ነው የብዙ ሰው ችግር። ይሄ ነው። አባትን ትደግማለህ እንዴ? አንዳንዷ እናቷን ትደግማለች። አንዳንድ ሰው ቤት እናት ነው አለቃ። አንተ ሰውዬ ዝም ብለህ የሚል ሰውዬ ቤት አለ። ኦነር ሴት የሆነችበት ቤት ያደገች ልጅ አለች። ኦነር ሴት አምጣ ትልሽ ያለ ደሞዝ የሚሰጥ ሰውዬ ቁጥር ጋር የታረከው 8 ብር ማለት ነበር ብላ እንደዚህ ዲክታተር እናት ያሳደገቻት ሚስት ምን አይነት ሚስት ነው የምትሆን? እግዚአብሔር ያሳይሽ። እንዲህ አይነት እናት ካሳደገሽ አለቀልሽ። እንዲህ አይነት እናት ባልየው አንተ ዝጋስ እሺ አለ እኮ እንደዚህ አይነት ስቅቅ የሚሉ አባቶች አሉ። አንተ ነገር ያለው እሺ ሽቁጥቁጥ የሚያደርጉ ሚስቶች አሉ። ኦነር ትልልቅ ፌደራል የሆኑ ሚስቶች። እንደዚህ አይነት ቤት ያደገች ሚስትንና ኃይለኛ ሰውዬ ያሳደገውን ባል አጋቧቸው። ምንድነው የሚሆነው? ሮኬት ነው የሚተኳኩሱት እንደ ፊሊስጤምና እስራኤል። አይሆንም። ሁለት ከባባድ ይሄ የሞት ምድብ ነው የሚባለው። ዝም ብሎ በድፍኑ ከገባ ሞት ምድብ ነው። አሁን እንደዚህ አይነት ሰዎች ናቸው። ይኸውልህ ወይ እናትህ እንደዚህ ናት፣ ወይ አባትህ እንደዚህ ነው፣ ወይ ሁለቱም አደገኛ ናቸው። ሁለቱም ታታታታ የሚሉ እንደ በቀደሙ ከረባት አይነት ምላስ ያላቸው የሚንተካተኩ ሰዎች። እንደዚህ አይነት ቤት ውስጥ ያደገ ሰው ወይ ደግሞ ባልየው ዝምተኛ ወይ ሚስትየው ዝምተኛ ወይ ሚስት ባልየው በጣም ተጫዋች ዝም ብሎ በየሰፈሩ ይሄድ ሁሉ ቀበሌው የሚሆን ሰው አለ። አንዳንድ ሰው አይታል ሁሉም ሰፈሩ ነው። እንዲህ አይነት አባት ያሳደገው አለ። አንዳንድ ደግሞ ዝምተኛ ለቅሶ ቤት ሄዶ እንኳን መጨረሻውን በጥግ ስለሚቀመጥ ሰውዬ ያሳደገው ልጅ ከየትም እንኳን አልመጣም፣ ከዚህ ነው የመጣ። ይሄንን ባህል የት እናርገው ታዲያ? ቸርች መጥቶ እሱ ነው እኮ ቁጭ ያለብን። እሱን ነው እኮ እንቀይረው እያልኩ ያለሁት። በክርስቶስን አዲስ ፍጥረት ስትሆን በእግዚአብሔር ቃል የምትተዳደር ትሆናል። አባትን ውረድ ብለህ ታወርደዋል። አሁን በጣም ትልቅ ፈተና የሆነብህ አንተ አይደለህም፣ አባትን ሊደግም ራሱን ባንተ ውስጥ እየለፋን አንተም ትፈቅድለታለህ። አባዬ ራሱ እኮ ሲናደድ ዕቃ ይሰብር ነበር እያልክ ትደግምለታለህ። አንተ አባትህን አትድገም። አባዬ ራሱ ንግግር አይወድም፣ ትንሽ ስትናገረው ብልጭ ይልበታል ምናምን። ብልጭ የሚልብህ ሰውዬ ከሆንክ ጌታን ተቀበል። ተማሩ፣ ግድ የላችሁ። ይኸውልህ ሚስት ማለት ምርጥ የሙዚቃ መሳሪያ ናት። ባልም እንደዚያው ምርጥ የሙዚቃ መሳሪያ። ሙዚቃ ለማይችል ሰው ቋንጆ ሊድ ጊታር ብንሰጠው ምን ያደርገዋል? ሰው ሁሉ ጊታር ይዟል ብሎ ጊታሩ እንደዚህ አድርጎ ሊድ ጊታር ቢይዝ ምን ያደርገዋል? እግዚአብሔር ያሳየም ነው። በጣጥሶ ነው የሚቁጭ የሚያደርገው። ስለዚህ ከጊታሩ በፊት ጊታር መጫወት መልመድ አለበት። ጊታር እንዴት እንደሚያዝ አይደለም፣ ክሩ ቢበጠስ በምን እንዴት እንደሚቀየር መማር አለበት። እውነት ውሸት? ስለዚህ የሚቀድመውን ነገር አስቀድሙት። ኖ እንደ ሚዜዎቼ ሁሉ አግብተዋል እኔም አገባለሁ ስጡ ይለኔ ብድግ። ከዛ ይዘህ ትገባለህ። ከዛ ታስገባዋለህ። ጊታር አለ ትላለህ፣ አያያዙን ትችልበታለህ። ተሸክመው ቤት ሄዳለህ። ከዛ ይዘኸው ቄሱም ዝም መጽሐፉም ዝም ይሆናል። ሙዚቃ መሳሪያን እኮ ካልተጫወትክበት እኮ ሙዚቃ መሳሪያ መሆኑ ይቀራል። በትክክል ሚስቱን ያወቀ ሰው የሚገርም ሜሎዲ እየሰማ ለዘላለም ይኖራል። ባሏን በትክክል ያወቀች ሴት በደንብ በቃ ሜሎዲ እየሰማች የሚያምር ነገር ያንን ነገር ኢንጆይ እያደረገችው ትኖራለች። ካላወቀችው ግን ዘመኗን በሙሉ ምን እንደሆነ ሳታቀው፣ አገልግሎቱ ምን እንደሆነ ሳታቀው
ኖራ ታልፋለች። እግዚአብሔር ማስተዋል ይስጠን።